ሰላም ሰላም ውዴ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንደተለመደው አዲስ ስራ ይዤ ቀርቤያለሁ። ምንድነው ከባለፈው ክፍል አንድ የቀጠለ ነው። ከባለፈው ስራ ወይም ደግሞ ፊንገር ኤክሰርሳይዝ ውጤታማ እንደሆናችሁ ተስፋ አደርጋለሁ። ዛሬ ደግሞ ከዛ ቀጥለን ቢያንስ አንድ ኦክታቭ እንዴት መሄድ እንዳለብን ከአንድም ደግሞ ሁለተኛ ኦክታቭን ጨምረን እናያለን። በሁለተኛ ደረጃ ደግሞ የፊንገር ፖዚሽናችን የጣታችን ፖዚሽን እንዴት መጠቀም እንዳለብን ዛሬ ያሳያችኋለሁ። ባለፈው ሳምንት ልክ በዚህ መልኩ ብለን ነበር። በአምስቱ ጣታችን አምስቱ ኪ ላይ ነበር። ዛሬ ደግሞ ወደ ኦክታቭ ከዶ እስከ ዶ ያለውን እንዴት መሄድ እንዳለብን መስራት እንዳለብን እናያለን። ባለፈው ሳምንት ለምሳሌ ነበር ያየን። ዛሬ ደግሞ እንቀጥላለን። አንድ ኦክታቭ አለ፣ ወደ ሁለተኛው ኦክታቭ እንዴት መሸጋገር እንዳለብን። ለምሳሌ ያክል በቀኝ ልጀምርላችሁና ታልኩ በኋላ አልኩ ስመለስም እንደዚህ ይሰራል ማለት ነው። በግራዬም እንደዛው ያውን አንድ ኦክታቭ ነው። አንድ ኦክታቭ አየን ማለት ነው። በሁለት እጃችን አሁንም እንደግመዋለን። እንላለን። አሁን የጣቴን ፖዚሽን እያያችሁት ነው። እዚህ ጋር በግራዬ ስጀምር አምስቱን ምንጊዜም ቢሆን የምንጀምረው ዶ ላይ ነው። ዶ ላይ ከጀመር አረብ ስሸጋገር ወደ ቀጣዩ ስሸጋገር ጣቴ ማለ ጣቴ ነው ቀጣዩን የሚይዝልኝ። ይሄው አልኩ ስመለስም ብዬ ማለ ጣቴ አይደል የተሸጋገረችልኝ ቅድም። እዛው ጣቴን ከስር በኩል በስር እንደዚህ ያሳልፋታለሁ። ከዛ በኋላ አንድ ባንድ ተነካለ ማለት ነው። በቀኝ ደግሞ የቀኝና የግራ ይለያያል። በነገራችን ላይ የምንጀምረው በግራ በትንሽ ጣታችን ነው፣ በቀኛችን ደግሞ በአውራ ጣታችን ነው። ካልኩ በኋላ አውራ ጣቴ ነው በታች የሚያልፈው እንደምታዩት አያችሁ። ካልኩ በኋላ አሁንም አውራ ጣቴ አይደል በዚህ ያልፎ የነበረ ማለት ጣቴ በሶስቱ ልክ ማለት በሶስቱ ጣት ልክ አልኩ። ያው አሁን በሁለት እጃችን አሁን እስኪ ላይ እንጀምርና ቢያንስ ሁለት ኦክታቭ መሄድ እንጀምር። እስኪ ግራዬን ብቻ ላሳያችሁ። ቀኜ እስኪ አሁን ሁለቱንም አሁን እያልን በጣም በተደጋጋሚ ከሰራ ነው እጃችን ስሙዝ ይሆንልናል፣ እንደፈለግን ይታዘዘናል ማለት ነው። የባለፈውንም እንደዚሁ ያው ኤክሰርሳይዝ ስንሰራ የመጀመሪያውን እየተውን ሳይሆን ከመጀመሪያው እየጀመርን ከዛ ወደ ሁለተኛው ነው የምንሄደው። አሁን የመጀመሪያው ነበረ፣ አሁን ደግሞ እያልን ጨመርንበት ማለት ነው። በዚህ ሁኔታ መስራት እንችላለን። ቀጣይ ደግሞ ሌላ ርዕስ ላይ ሌላ ፊንገር ኤክሰርሳይዝ ይዤ ቀርባለሁ።
ለዛሬው ይሄን ያሳየኋችሁን በደንብ ፐርፌክት እስክትሆኑ ድረስ በደንብ ስሩበት። በጣም ቀላል ነው። እዚህ ጋር የምደጋግመው እናንተም በደንብ ደጋግማችሁ እንድትሰሩት ነው። በጣም ቀላል ነው። እጃችሁን ለፈለገ ጣታችሁ ይታዘዛችኋል። በደንብ ስሩት። እንደዚህ በሁለት እጃችሁ እንደዚህ እኩል መስራት ከቻላችሁ ከአንድ ኦክታቭ ወደ አንድ ኦክታቭ የተሸጋገራችሁ በደንብ መስራት ትችላላችሁ። ያሳየኋችሁን ፖዚሽኑን የጣታችሁን ፖዚሽን ግን በደንብ በጥንቃቄ እያያችሁ ስሩት። ልክ እንደዚህ በጣም ቀላል ነው። ሲገባችሁ ብዙ ነገር መስራት ትችላላችሁ። ኪቦርድ እንደዚህ መስራት ከቻላችሁ ሌሎች ሙዚቃ መሳሪያ እንኳን እንሰራለን ብትሉ መሰረቱ እዚህ ጋር ነው። በጣም አሪፍ ነው። ደጋግማችሁ ለመስራት ሞክሩ። ሜትሮኒም ደግሞ እያበራው ሪትም ምናምን ለመስራት ሪትም ለማወቅ ምናምን ወይ ፐርፌክት ለመሆን ሜትሮኒም አበራለሁ። ከዛ በሜትሮኒሙ ድምጽ ልክ ኪውን እየነካሁ ለማመዳለሁ ማለት ነው። እኔም ለማመዳለሁ ማለት እናንተም ትለማመዳላችሁ። እናንተን ሳለማመድ ለእናንተ ስሰራ እኔም በዚሁ አጋጣሚ ትሬኒንግ እያደረኩ ነው እንደሆነ ነው የሚገባው። ልክ እንደዚህ ሜትሮኒም ፈጣን ማድረግ ትችላላችሁ። በእንደዚህ አይነት ሁኔታ መስራት ትችላላችሁ። ሌላ ጊዜ ቆንጆ አድርጌ ይዤላችሁ ቀርባለሁ። ሜጀር ስኬል ምናምን እንዴት መገንባት እንዳለብን እስከ ፎርሙላው አሳያችኋለሁ። ያው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮዎችን በሌላ ጊዜ እስክንገናኝ ለዛሬው ይብቃን። መልካም ጊዜ ተመኘሁ።